ጌታ ይቅር ይበለኝ እንጂ በጣም አማራሪ ነኝ እንዴት ነው ግን ከዚህ መውጣት የምችለው ብለዋል። ብዙዎቻችን እንደዚህ ነን። ገና ጧት ሲነጋ ወይ ደግሞ ነጋ የሚሉ ሰዎች አሉ። በጣም ይገርመኛልና አንዳንድ ጊዜ ምግብም ተሰርቶ ሲቀርብላቸው ደግሞ ልንበላ ነው የሚሉ በሁሉም ነገር የሚያማርሩ ሰዎች አሉ። ከዚህ ህይወት ለመውጣት ቃል እግዚአብሔር እንዳለ ሆኖ ጸሎቱ እንዳለ ሆኖ የካህኑ ምክር እንዳለ ሆኖ ግን በራሳችን የምንታገለው ከሆነ አንዳንዱ እውነት ለመናገር በልምድ ነው። ወደ ውስጡም የለም ኡፍ ይላል እንጂ ወደ ውስጥ አስገብቶት የተማሮ መኖር እስከሚሰለቸው ድረስ ራሱን ለማጥፋት የሚሞክር አይደለም። ግን አፉ ላይ ነው ሁሉ ነገር። በቃ መኖር ሰልችቶኛል እንደዚህ አድርጎኛል ምናምን የሚሉ ሰዎች አሉ። ይሄ ግን ወደ ውስጥ ገብቶ አይምሮአችን እንዳይቆጣጠረው መጀመሪያ ማወቅ ያለብን አንደኛ ሰው ክቡር መሆኑን ማወቅ አለብን። እንደ ሰው የከበረ ፍጥረት የለም በጭራሽ። ከመላእክት ሁሉ እንኳን አይደለም ከሌሎቹ ፍጥረታት ከመላእክትም እንኳን የበለጠ የከበረው የሰው ልጅ ነው። በመጀመሪያ እግዚአብሔር ሰውን ያከበረው ሲፈጥረው ነው። ሲፈጥረው ሰውን አክብሮታል። ሲፈልገው ከበደለ በኋላ ሰውን አክብሮታል። እንደገና ደግሞ ሲያድነው ሰውን አክብሮታል። የማዳኑ ጥበብ እዛው ሆኖ ምንም ድምጽ ሳያወጣ ድምጽም አውጥቶ ከፈለገ አዳምን ከበደለበት ወይም ከወደቀበት ማንሳት ይችላል። ግን ተመልከት እስኪ 9 ወር ከ5 ቀን በማህፀን ውስጥ አድሮ የኛን ስጋ ለብሶ 33 ዓመት በምድር ላይ ተመላልሶ ያዳነበት መንገድ በራሱ በጣም የሚገርም ነው። ስለዚህ ለሰው የተደረገ ለማንም አልተደረገም። እንደ ሰው ክቡር የለም። ይሄን ማሰብ ሲጠብቀው ካዳነው በኋላ እንዴት ሲጠብቀው እንደገና ደግሞ ወደ ቀደመ ክብሩ ሲመልሰው ይሄ ሁሉ የተከፈለለት ነው የሰው ልጅ። ልክ ይሄን ስታስብ አሁን አንተ የምትገዛቸው ንብረቶች ወይም የያስካቸው ወይም ደግሞ በገንዘብም በቁጥር አነስተኛ ገንዘብና ብዙ ገንዘብ ሲሆን ጥበቃ እንክብካቤ ሁሉ ይለያል አይደለም። እንደ ተራ ነገር የምታየው ነገር አለ። በጣም ደግሞ ይሄ ቆልፈ ራሱ ቁልፉን ሌላ ቁልፍ ውስጥ የምታስቀምጥበት ደግሞ ንብረት አለ። ሰው ከዛ ሁሉ በላይ ነው። ልክ እንደዛ አድርገህ ስታስብ ራስን መንከባከብ ትጀምራለህ። ራስን መጠበቅ፣ ራስን ማክበር ትጀምራለህ። ማማረሩን ትተዋለህ ማለት ነው። እንደሰው ያገነነ ያከበረው ፍጥረት የለም የሚለው ነገር ወደ ውስጥ ሲሰርጽ ቅዱስ ዳዊት ምንድነው ያለው? ንጉስ ስለሆነ አይደለም የሆነ ሌላ ነገር ስለተደረገለት አይደለም፣ ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ነው ያለው። አፈጣጠራችን ብቻ በራሱ በጣም የሚገርም ነው። እሱን ማሰብ። ሁለተኛ ከሌለን ይልቅ ያለንን ነገር ማስታወስ። ለምሳሌ የሌለን ጫማ ሊሆን ይችላል፣ ግን እግር አለን። አየህ፣ ያለን ነገር በጣም ይበዛል። የሌለን በጣም ኢምንት ነው። ምናልባት የሌለን ቪዛ ላይሆን ይችላል፣ ግን ያለነው በሀገራችን ነው። አየህ፣ በስደት አይደለም፣ በሀገራችን በነፃነት ነው ያለነው። የሌለን ነገር የሚበላ የሚጠጣ ሊሆን ይችላል፣ ያለን ግን ጤና ነው። ያገኘነውን መብላት እንችላለን። ቢኖርም ሰዎች የሚበላላችሁ ብለው ዝም ብለው